ምሁር እንግዲህ ነገሩ መሰረቱ መማር ከሚለው የተማረ አይነት ነገር ነው። ግን የተማረ ሁሉ ዲግሪ ያለው ሁሉ ምሁር ይሆናል ማለት አይደለም። ተምሮም ዲግሪ ይዞም ብዙ በሀገራዊ ጉዳይም በማህበራዊ ጉዳይም ብዙ ያገባኛል ብሎ የማይናገር ሰው ምሁር ለማለት ትንሽ ሊያስቸግር ይችላል። ዋናው ነገር በማህበራዊና ሀገራዊ አንዳንዴም ብሎም ዓለም አቀፋዊ ጉዳዮች ላይ ተቆርቆሮ ሀሳብ የሚሰጥ ከዛም አልፎ አንዳንዴ ለውጥ ለማምጣት ጥረት የሚያደርግ እስከ ትግልም ድረስ ማለት ነው እና የዛን አይነት እንትን አለው። በእንግሊዝኛ ኢንተሌክቹዋል ይባላል። እንዳውም በሩሲያ ታሪክ ውስጥ ከኢንተሌክቹዋልም አልፎ ኢንቴሊጀንሺያ የሚል ስም አለው። ኢንቴሊጀንሺያ በጣም ተግባር ተኮር አይነት ነገር ነው። ለውጥ ተኮር፣ ውጤት ተኮር አይነት ነገር ማለት ነው። ምሁር የምንለው ማን ነው? ምሁር የምንለው የሚያውቀውን ነገር ማሰብ የሚችል ሰው ማለት ነው ባጭሩ። የሚያውቀውን ነገር ስንል ብዙ ማወቆች ይኖሩታል። እነዚያን ብዙ ማወቆቹን ወይም ብዙ መረዳቶቹን በማወዳደር በማነጻጸር እንዲሁም ከአካባቢው ወቅታዊ አውድና ሁኔታ አኳያ አንጥሮ የነጠረ የተጨመቀ መገንዘብን፣ ማስተዋልን፣ መረዳትን ማየት የሚችል መመዘን የሚችል ሰው ማለት ነው ምሁር ብለን የምንጠራው ሰው። በተለይ ደግሞ ክሪቲካል ቲንከርስ ምንላቸው አሉ። ጠለቅ ብለው ነገሮችን መጠየቅ ማወቅ የሚፈልጉ በደንብ ምናልባት አብዛኛው ሰው ከሚያስበው አብዛኛው ሰው ከሚጠይቀው ጥያቄ በላይ ስለ አንድ ጉዳይ በደንብ ዘልቀው የሚጠይቁ የሚመራመሩ ሰዎች አሉ። እነሱን እንደ ምሁራን ልንጠራቸው እንችላለን። በጣም አንቺም ክሪቲካል ጥያቄ ነው ያነሳሽው። አሁን ይሄን ስናነሳ እውቀትን ወይም አዋቂነትን በአንድ ማህበረሰብ የአንድን ማህበረሰብ አዋቂያንን እንደሚከተለው ማሰብ እንችላለን። ወደ 5 እርከኖች። የመጀመሪያዎቹ ኢኖቬተርስ የሚባሉት ናቸው። ኢኖቬተርስ ስንል አዲስ ሀሳብ አፍላቂ ፈላስፎች ሊሆኑ ይችላሉ፣ ወይም የማህበረሰብ ሳይንቲስቶች ሊሆኑ ይችላሉ። በማህበረሰብ ሳይንስ እንወስዳቸው ፋውንደርስ ማለት ነው። አይዲያን ኮንስትራክት በማድረግ ኦሪጂናል ሀሳብ ፈጣሪዎች፣ አፍላቂዎች ኢኖቬተርስ የምንላቸው። በናቹራል ሳይንስም ከሆነ ፎርሙላ የፈጠረ ቲዮሪ ያወጣ ምናምን ሳይንቲስትስ ሊሆኑ ይችላሉ። አይንስታይን ኒውተን ምናምን እንደምንለው አይነት። በፊሎሶፊም ስንመለከተው አዲስ ኦሪጂናል ሀሳብን ማፍለቅ የቻለ ፈላስፋ ወይም የማህበረሰብ ሳይንቲስት ኢኖቬተር ይባላል። አዲስ ሀሳብ ከዚህ በፊት ያልነበረ አዲስ መመልከትን፣ ማየትን፣ ማወቅን፣ ማስተዋልን ያመጣ የመጀመሪያው የአዋቂነት ደርዝ ነው። ኢኖቬተር ኢኖቬት ይሄ ኢኖቬሽን እንደምንለው ኢኖቬት ያደረገ ነው። ከሱ ቀጥሎ አሁን ቅድም ያነሳሽው ክሪቲካል ቲንከር የሚለው ሁለተኛ እርከን ሆኖ ይመጣል። ይሄም በአዋቂነት እርከን ስናስብ እንድንረዳው ስለሚያሻ ማለት ነው። ክሪቲካል ቲንከር የምንላቸው በማህበረሰብ ውስጥ ጥቂት ሆነው ግን የኢኖቬተሮችን ኢኖቬት ያደረጉ ወይም አዲስ ሀሳብ ያፈለቁ አፍላቂያንን ሀሳብ በመረዳት ከየአካባቢያቸው አውድ ጋር ማመዛዘንና ማጤን ማዋጀት የሚችሉ አዋቂዎችን ነው ክሪቲካል ቲንከር ብለን የምንጠራቸው። ከዚያ ከክሪቲካል ቲንከር በኋላ በአብዛኛው በማህበረሰብ ደግሞ የምናያቸው አድቮኬተርስ የምንላቸው የትልልቅ ትምህርት ተቋማት ሪሰርቸርስ፣ አስተማሪዎች፣ እነዚህ ተመራማሪዎች ምናምን በእነሱ ደግሞ የምናስባቸው ሰዎች አሉ። በአራተኛ ደረጃ የሚዲያ አካላት እናስባለን። የመገናኛ ብዙሃንን አውታሮች ማለት ነው። ለምን ከክሪቲካል ቲንከሮቹም ከአድቮኬተርስ ከቲቸርስ ከሪሰርቸርስ ወዘተ የተገኙትን ሀሳቦች አንደርስታንድ አድርገው ለማህበረሰቡ ለሰፊው ማህበረሰብ እንዴት መቅረብ እንዳለበት በመረዳት የሚያደርሱ የጋዜጠኝነቱንም ክፍል የሚጫወቱ የሚዲያ አውታሮችን እናያለን በአራተኛ ደረጃ። ከዛ የመጨረሻው ሳምንት ያወራ ነው አሉባልታ ሩመር የምንለው ልክ ማህበረሰብ ጋር የሆነ ነገር ጫፍ ተይዛ ስትገባ የሚቅለጠለጠው ወሬ
ታችኛው ማህበረሰብ ያለው ነው። ስለዚህ በእውቀት ርከን ልክ እንደዚህ ስንመጣ የመጀመሪያው ኢኖቬተርስ አሉ። ሁለተኛ አንቺ ያነሳሽው ክሪቲካል ቲንከር የምንላቸው የፈጣሪዎቹን ቲዮሪ ዴቨሎፕ ያደረገውን ፈላስፋ ሀሳብ መዘው ኢትዮጵያዊው ክሪቲካል ቲንከር ከኢትዮጵያ አውድ አኳያ፣ ኬንያዊው ከኬንያ አኳያ እንዲመለከተው ሲሆን ክሪቲካል ቲንከር ይባላሉ። እነዚህ ክሪቲካል ቲንከርስ የሚባሉ አዋቂዎች በኢኖቬተርስ እና በአድቮኬተርስ በትምህርት ተቋማት ምሁራን እና አዲስ ሀሳብ በሚያፈልቁ ሰዎች መሀል ድልድዮች ናቸው። እነዚህ አዲስ ሀሳብ ያፈለቁ ሰዎች ቀጥታ ወደ ትምህርት ተቋም ከመግባታቸው በፊት ክሪቲካል ቲንከሮቹ ይሄ ቲዮሪ ከዚህ አኳያ ለኛ ሀገር አሁን ካሪኩለም ዴቨሎፕ ለማድረግ የትምህርት ካሪኩለም ሊሆን ይችላል፣ የሀገር የፖለቲካ አስተሳሰብ ሊሆን ይችላል፣ ፖሊሲ ሊሆን ይችላል። የሆኑ ነገሮችን ዴቨሎፕ ከመደረጉ በፊት ቲዮሪው እንዳለ የማርክስ ሀሳብ እንዳለ፣ የአዳም ስሚዝ ሀሳብ እንዳለ፣ የአሪስቶትል ሀሳብ እንዳለ ከመዘርገፍ ይልቅ እንደየሀገሩ እንደየአካባቢው ኮንቴክስት በደንብ ፍሬም ማድረግ የሚችሉ አዋቂዎች ክሪቲካል ቲንከሮች ይባላሉ።